ሰላም የኔ ተወዳጆች እንኳን ደህና መጣችሁ። ዛሬ የማሳያችሁ በቀላል መንገድ ኢሜልን እንዴት መክፈት እንዳለብን ነው። በመጀመሪያ ወኪል ስልካችን ወደ ታች ሸርተት አድርገን ሴቲንግ አለች በትንሿ እዛ ላይ ያችን ሴቲንግ አንድ ጊዜ ትንኳታላችሁ። በዚህ መልኩ ይመጣልናል። ተከታተሉ እስከ መጨረሻው ላይክ እያደረጋችሁ። ጉግል የምትል እንፈልጋለን። እዚች ጋር ጉግል የምትለዋን እንነካታለን። በጣም በቀላል መንገድ ነው ኢሜል አከፋፈት የማሳያችሁ። ከዛ እንደምትመለከቷት እዚህ ጋር የሆነ ቀስት ነገር አለች። እሷን አንዴ እንነካታለን። በመቀጠል እነዚህ እንትኖቻችን ይመጣሉ። በፊት የነበሩን ኢሜሎች ይመጣሉ። ከዛኛ የምንነካው እዚህ ጋር አድ የምትለዋን አንድ ጊዜ የምንነካው። በመቀጠል በዚህ መልኩ ይከፍትልናል። ያጠነጥንና በእንደዚህ መልኩ ይከፍትልናል። ከዛ እዚች ጋር እኛ የምንነካው እዚች ጋር ነው። እሺ ክሬት አካውንት የምትለዋን ነው የምንነካው። ክሬት አካውንት የምትለዋን ስንነካ በሁለት መልክ ይመጣልናል። ይሄኛው ለግሩፕ ነው፣ ይሄ ደግሞ ላይኛው ደግሞ ለግል ነው። ስለዚህ ላይኛውን ነው የምንጫነው ከመጀመሪያ ላይ ያለው። በዚህ መልኩ ይመጣል። እዚህኛው ላይ ስማችንን፣ እዚህኛው ላይ አባታችንን ስም እናስገባለን። እዚህ ላይ ለምሳሌ እኔ የሆነ ስም ላስገባለት የፈለኩትን ማለት ነው። ከዛ እንደዚህ አድርጋችሁ የፈለጋችሁትን እናንተ ታስገቡና ከዛ እዚች ላይ ኔክስት የምትላለች እሷን አንድ ጊዜ እንነካታለን። ኔክስት የምትለውን አንድ ጊዜ እንነካታለን። በመቀጠል በዚህ መልኩ ይመጣል። እዚች ላይ ዴይ የምትለው ጋር እንነካና ዴይ ዛሬ 17 ነው ለምሳሌ። እዚች ላይ ደግሞ እንመጣና ዓመተ ምህረቱን ፌብሩዋሪ እንለዋለን። ከዛ እዚች ላይ ደግሞ እንመጣና 1999 እንለዋለን ማለት ነው። 1999 እዚህ ላይ ደግሞ እንመጣና ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ነው የምትሉት። እኔ ሴት ስለሆንኩኝ ፊሜል የሚለውን ስነካው አያችሁ ጽፎስ ቁጭ አድርገዋል። ከዛ እዚች ጋር ኔክስት የምትላለች መጨረሻ ላይ ታች ላይ እሷን ነው ኔክስት ብለን የምንነካት ማለት ነው። ኔክስት ስንላት በእንደዚህ መልኩ አጥልጦን ይመጣልናል። እዚህ ጋር ምርጫዎችን አስቀምጦልናል። በእነዚህ ወይስ እዚህ ላይ ገብተሽ የራስሽን ትጽፊያለሽ ነው የሚለው። እኔ የመጀመሪያውን መርጥለታለሁ። ከዛ በኋላ ታች ላይ ኔክስት የምትላለች ኔክስት የምትለዋን አንድ ጊዜ እንነካታለን። በዚህ መልኩ ይመጣል። እዚህ ጋር ነው መጠንቀቅ ያለባችሁ። እዚህ ጋር የምታስገቡትን ፓስወርድ ማወቅ አለባችሁ። እዚህ ጋር የምታስገቡትን ፓስወርድ የፓስወርድ ማለት ቁጥር ማለት ነው፣ ሊታወቅ የማይችል ቁጥር። ስለዚህ አሁን እኔ ምን አደርገዋለሁ እዚህ ጋር የሆነ ኦኬ የዚህ አድርጌ አሁንም እንደዚህ አድርጌ አስገብቼለታለሁ በዚህ መልኩ። ከዛ እዚች ጋር ኔክስት እናንተ ስክሪንሾት አንሱት። እሺ እዚች ጋር ኔክስት የምትላለች ኔክስት የምትለዋን አንድ ጊዜ እንነካታለን። ቁጥርና እንግሊዘኛ ስታርቡ ይቀበላችኋል። አያችሁ እዚህ በዚህ መልኩ እዚች ጋር ኢሜይላችሁ መጣች። እዚች ጋር ደግሞ ኔክስት እንላታለን ማለት ነው። ኔክስት እንላታለን። በመቀጠል ይሄ የኢሜይል ህጎች ናቸው፣ ማንበብ አይጠበቅባችሁም እናንተ ቀጥታ እዚህ ጋር አግሪ ነው የምትሉት። ተስማምቻለሁ ማለት ነው። ተስማምቻለሁ ስትሉ በዚህ መልኩ በቃ ጥንጥኑ ከፈተ ማለት ነው። ኢሜል አከፋፈት የዚህን ያህል በጣም ቀላል ነው። አያችሁ አይደል ውዶቼ? እንደምትመለከቱት አዲሱ ኢሜላችን ተከፍቷል። ኢሜል አከፋፈት ይሄን ይመስላል። በቀጣይ ደግሞ ፓስወርዳችሁን የረሳችሁትን ፓስወርድ እንዴት ብላችሁ አዲስ እንደምትቀይሩ በቀላል አዲስ እንደምትቀይሩ አሳያችኋለሁኝ እና ደግሞ ከስልክ ወደ ስልክ እንዴት እንደምታሸጋግሩ አሳያችኋለሁ። ቤቴን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። አመሰግናለሁ።